ደግሞ እንዴት ስራዋን ጥላ ትወጣለች? እቺ የኔን ውለታ እንዴት ትረሳለች? እንዴት እናንተ የእሷን ስራ ትሰራላችሁ? በሚል መቀወጥ ቤቱን በአንድ እግር ማቆም ጀመረች። ሰላም ልጇ ደግሞ እማዬ ካልተሳደበች ደስ አይላትም ማለት ወይኔ የኔ ውድ ቤተሰቦች ዜና አቅራቢ ወድ ደስ ይለኝ ነበር ግን አልችልም ትላላችሁ። እና ሰላም የኔ ውድና ህንቁ የሆናችሁ ቤተሰቦቼ እንዴት ናችሁልኝ? አሁን እንግዲህ ወደ ዝርዝሩ እንገባለን። ደህና ናችሁ አይደለ? በጣም ጠፍቻለሁ። እኔ እኮ ትናፍቁኛላችሁ፣ ስድባችሁ ይናፍቀኛል። በቃ ሁሉ ነገራችሁ ላይ ፍቅ ነው የሚለኝ የኔ ውድ ቤተሰቦች እና እንግዲህ ኖላዊ ክፍል 25 ደርሰናል። ዛሬ 25 ተለቋል። 25 ላይ እንግዲህ እንዳየነው አቶ ኤልያስ እንግዲህ ፍቅረኛውን ሀና ብሎ ከደሴ ድረስ አዲስ አበባ ገብቷል። እንግዲህ አንቺ በሌለሽበት ደሴ ለኔ ባዶ ሆነችብኝ ብሎ እንግዲህ አዲስ አበባ ድረስ ገብቷል ማለት ነው። ሀኒቾንም እንግዲህ እሱን ለማግኘት አስባ አልነበረም። እንግዲህ ቁርስ እየሰራች እያለ ቤት ውስጥ ፍቅር የጆሮ የእንጀራ አባቱ ልጅ እንግዲህ ለሀኒቾ መልእክት እንድታደርስ ጆሮ ለእሷ መልእክት ነግሯት ነበረ እና ያንንም መልእክት ለማድረስ እንግዲህ ፍቅር ለሀኒ ደውላላት ነበረና ሀኒዬ እንግዲህ ልክ ቁርስ እየሰራች እነሱ ቤተክርስቲያን ሄዶ እየደወለችላት አሁን እንዴት ብዬ ነው የሚሄደው? ቁርስ እኮ እየሰራሁ ነው። እነትዬ እኮ ሲመጡ የግድ ቁርስ ተዘጋጅቶ መጠበቅ አለበት እያለች እያወራች እያለ እንግዲህ ምናሴ የልብ ትርትር ደግሞ የልብ አድራሽ ከቻልና እንዲያንዬ ብቻሽን እየጸለሽ መሆን አለበት ዛሬ እሑድ ስለሆነ መቼም ብቻሽን እኮ እያወራሽ ነው እያላት ከዛም በኋላ አይ ብቻዬን እያወራሁ አይደለም ያና አንቺ ስትዋሽ ያስታውቅብሻል ምንድን ነው እስኪ ንገረኝ ስላት የሆነ ማገኘው ሰው ነበረ ግን ቁርስ ደግሞ የግስ መስራት አለብኝ ምናምን ስትለው እንዴ ለዚህ ነው እንደምትጨነቂ? ታዲያ ነገሮችን ቀላል አድርጎ የሚያይበት አመለካከት በጣም ነው ተሰበ። ለዚህ ነው እንዴ ታዲያ የምትጨነቂ? እኔ እሰራለሁ ቁርሱን ሂጂ አግኚ አላት። እንግዲህ እሷም አይ ቁርሱን ሰርቼ እሄዳለሁ ምናምን ስትለው ሂጂ ችግር የለውም እንደውም ምግብ መስራት እኔ በጣም ስለናፈቀኝ እኔ እሰራልሻለሁ ሂጂ ብሎ እንግዲህ ሸፍኖላት ሄደ። ትንሽ ሳይቆይም እንግዲህ አቶ ኤልያስ ደወለና ሀኒዬ እንዴት ነሽልኝ? አዲስ አበባ ገብቻለሁ። አንቺ ናፍቀሽኝ አዲስ አበባ ዞር ብዬ ላላይ ነበር የሄድኩት ግን ናፍቆትሽ አላስቀምጣለኝ ያላንቺ ደሴ ባዶ ሆነብኝ ብሎ እንግዲህ ደወለላት። ከዛም እሷም ቤተክርስቲያኑ አካባቢ ነው ያለሁት፣ እሺ እዛው ጠብቀኝ፣ እዚህ ጠብቀኝ እመጣለሁ ብለዋት እንግዲህ መጣ። ከዛም በኋላ እንግዲህ ወይዘሮ ሜላት ይቺ ውለታ ቢስ ማለት ነው ወይዘሮ ሜላትና ሰላም ከተቻሉ ሲመጡ እንግዲህ እናትና እንደ ልጅ ወይ ማዬ በጣም ቦኛል ምናምን አንቺ ደግሞ ቤት ስትደርሺ ነው እንደ የራበኝ ብትይ አለቻት ወይዘሮ ሜላት ማለት ወይዘሮ ልበላት እንጂ እኔም ራሱ ከዛም በኋላ እንግዲህ በቃ ነጠላውን አምጪ ላስቀምጥልሽ አንቺ ታጠቢ ሂጂ ያው አንቺ ቁርስ ታቀርባለች። ከዛም በኋላ እጇንም ለመታጠብ ስትሄድ ሰላምዬ ምናሴ ኪችን ውስጥ ጉድ እያለ ነው። ሴቱ ምናሴ አይሻልሽም ወንዱ ምናሴ እየተባባሉ እየተቀላለዱ ከዛ ወይዘሮ ሜላት ከች ብላ አንተ ለምንድን ነው የምትሰራው? አና የታለች ብላ ቀወጠችው። አና ስልክ ተደውሎላት ወታለች ስለ እንዴት ለምንድን ነው ስራዋን ማስራው መስራት እናንተ ናችሁ የምታጨማልቋት እያለች እንግዲህ መንጫጫት ጀመረች። ሰላምም ታይማዬ እንደዚህ አትበይ